ምኞቴ የዘውትር ምኞቴ ነው። ውድ ቤተሰብ የሆናችሁ ላይክ በማድረግ ጀምሮ ቤተሰብ ላልሆናችሁ ለዚህ ቻናል ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ የሆኑ ይቀላቀሉ እና የዛሬዋ ደግሞ ትንሽ ትረካ ናት። ደራሲው ነው እኔና ብዕሬ ይላል ርዕሱ። ከእኔው ለእኔው ነፍሴ ሆይ አንደኛው ነፍሴ ሆይ በሁሉም ሁኔታሽ ላይ ሆነሽ ሞትን ሀደመቱን ለዛን ወይም ጥፍጥና ቆራጩን ሞትን አስታውሺ። የዛኔ የአንቺ ማብቂያ ብት ሞት እንደሆነ እንደው ስታውቂ ትረጋጊያለሽ። የዛኔ የአንቺ ማብቂያ ሞት እንደው ስታውቂ ትረጋጊያለሽ። ስለዚህ ሞትን አስታውሺ። የሚያሳዝንሽ፣ የሚያስከፋሽ፣ የሚያስደስትሽም ነገር እንደሚያልፍ ሲገባሽ እንኳን የተገደቡ የጭንቀትሽ ቀናቶች አንቺም ኃላፊ እንደሆንሽ ሲገባሽ፣ አረ እንኳን አንቺ የምትኖሪባት ዓለም እንደማትዘወተር ሲገባሽ፣ በኃላፊው ሀገር ዘውታሪ ነገር እንደሌለ ሲገባሽ ትረጋጊያለሽ። ተስፋሽ ይለመልማል። ስለዚህ አብሽሪ። ሁለተኛ ራሴ ሆይ ብዙ ሰዎች የተፈተኑበትና ያጡት ነገር አንቺ ግን የዘነጋሻቸው ብዙ ጸጋዎች አሉሽ። ይጨምርልሻል። ባለሽ ነገር ላይ ብቁ ሁኒ። ሶስተኛ አንቺ የዛሬዋ ኗሪ የነገዋ ሟች ነፍሴ ሆይ ሰውነሽና የሆነ አንቺን የምትመኙ አይነት ህይወት የሚኖሩ ደስተኛ የሆኑ ሰዎች ስታይ መጥፎ ቅናቻ ሳይሆን ሰውነሽና ውስጥሽን የሆነ ሀዘን ሊሰማሽ ለኔም እንደዚህ አይነት ህይወት በሰጠኝ መቼ ይሆን እኔ የሚሳካልኝ ልትይ ትችያለሽ። በዚህ ጊዜ እንዲህ ብለሽ ንገሪያት ለነፍስሽ። እነሱ እኮ ምን አሳልፈው ከዚህ እንደደረሱ ድካማቸውን፣ ስቃያቸውን፣ ትናንት ያሳልፉበትን ማንነት አታውቂም። ምናልባትም አንቺ ካለሽበት ሀዘንና ጭንቀት በላይ ትልቅ ፈተና አልፈው ይሆናል ከዚህ የደረሱት። ስለዚህ በቃ አንቺም ትደርሻለሽ። ከዓላማሽ እደርሳለሁ በአላህ ፍቃድ ብለሽ አስቢ። ሰበቡን አድርሺ ነፍሴ ሆይ። በመታገስ እንጂ በመገስገስ ከዓላማ የደረሰ የለም። ስለዚህ ታገሺ እሺ። አራተኛው አንቺ መንገደኛዋ ነፍሴ፣ አንቺ መንገደኛዋ ነፍሴ በህይወት ጉዞሽ ላይ በማወቅም ይሁን በማወቅም ይሁን ባለማወቅ አንቺ ምንም የሚሰማሽ የማይመስላቸው ሰዎች ሊያጋጥሙሽ ይችላሉ። አንቺ ምንም የማይሰማሽ የሚመስላቸው ሰዎች ሊያጋጥሙሽ ይችላሉ። ለምሳሌ አንቺ የተፈተንሽበት ያለውን ነገር ለእነሱ ስላላቸው ቦታና ጊዜውን ሳይጠብቁ ዝም ብለው የሚያወሩ ሰዎች፣ ለምሳሌ አባት ካላቸው ስለ አባት ፍቅር፣ ገንዘብ ካላቸው መስጠት እንዴት እንደሚያስደስት፣ ልጅ ካላቸው ስለ ልጅ ፍቅር፣ ሙሉ ጤንነት ላይ ካሉ ስለ ጤንነታቸው፣ ያማረ ትዳር ካላቸው ስለ ፍቅራቸው ወዘተ። አንቺን ማንም የሚሰማሽ የማይመስላቸው ሰዎች ሊገጥሙሽ ይችላሉ። በዚህ ጊዜ በእነሱ ተመቃኝተሽ ወይም በእነሱ መደሰት ተከፍተሽ ሳይሆን
እንዲያው እንዲሁ የሰው ልጅ ነሽና በዚህ ሰዓት ግን እኔስ ብለሽ ራስሽን ስታስቢ ራስሽን ከሌላ ጋር አነጻጽረሽ ራስሽን ከሌላ ጋር አነጻጽረሽ አትከፊ። ነፍስ ያሽንም አታስከፊ። ነፍስያሽንም ወደ ሌላ እንዳትከፋፋሽ ያዣት፣ ቆንጥጫት፣ እንደዚህም በያት። ነህኑ ቀሰምና በይነሁም መዒሸተሁም ሱረቱል ዙኽሩፍ አንቀጽ 32 ነህኑ ይላል አላህ ሱብሓነሁ ወተዓላ ቀሰምና ከፋፍለናል፣ በይነሁም በመካከላቸው መዒሸተሁም የመኖሪያቸውን መጠን ለእያንዳንዱ እንደሚገባቸው ሰተናል ይላል አላህ። ወላሁ አምስተኛው ራሴ ሆይ ስታማክሪያቸው የሀዘንሽን ማውጫ መፍትሄ ሳይሰጡ ዝም ብለው አይዞሽ ብለው የሚያሳልፉሽ ሰዎች አታማክሪ። ይልቁንስ ከችግርሽ የምትወጭበትን መፍትሄ የሚያመላክትሽን ሰው አማክሪ። ከችግርሽ የምትወጭበትን መፍትሄ የሚያማክርሽን ሰው አማክሪ። የሰው ልጅን ማጽናናት ብቻውን ከሀዘን መውጫ መፍትሄ ሊሆን አይችልም። በሀዘንሽና በተከፋሽ ቁጥር አይዞሽ እያለ የሚያጽናናሽ ሰው ከመፈለግ በላይ ርቆ አሳቢና መፍትሄ ሰጪ የሆነን ሰው አማክሪን ፈልጊ። ስድስተኛ አንቺ ከፈራሽ አፈር የተፈጠርሽው ነፍሴ ሆይ ሁልጊዜ ባይሆንም እና ሁልጊዜ ማረግ ባትቺ እንኳ አንዳንድ ጊዜ መጽናኛሽ ከቁርአን ውስጥ ያሉ ሰዎች ይሁኑ። በቃ ክፍት ሲልሽ እዝን ስታረጊ ውስጣቸው ታሪክ የያዙ ሶራዎች መርጠሽ ትርጉሙን ባይገባሽ እንኳ በደብተር አንብቢያቸው፣ በተደቡር አንብቢያቸው። የዛኔ እንኳን አንቺ ስንት የአላህ ምርጥ ባሮች ከፈተና እንዳላመለጡ ይገባሻል። አሁን የትርፍ ሰው ነኝ። አማኝ የሚጨነቀው በተፈተኑ ሳይሆን በመፈተኑ ሳይሆን አማኝ የሚጨነቀው በመፈተኑ ሳይሆን ፈተናውን እንዴት ማለፍ እንዳለበት ነው። እሺ። ሰባተኛ አንቺ ከንፍጥ መሳይ ውሃ ጠብታ የተፈጠርሽው ነፍሴ ሆይ ምን ነው ገረመሽ እንዴ? አዎ ከንፍጥ መሳይ ውሃ ተፈጥረሽ ነገ የምትፈርሽዋ አንቺን ለማንም ምንም አድረጊ። የመጀመሪያ ንያሽን ፈትሽው። ምክንያቱም ብዙ ጊዜ ከሰው መጠበቅ ልብ ይሰብራል። ነገር ግን ንያሽን ውይት እንዳኖርሽው ጠንቅቀሽ አውቀሽ ካደረግሽው ግን ንያሽን ውይት እንዳኖርሽው ጠንቅቀሽ አውቀሽ ካደረግሽው ግን አንቺ ከምትጠብቂው ሰው ምንም ምላሽ አታገኝም። ንያሽ ወየት ንያሽን ወየት እንዳኖርሽው ሲገባሽ ደስ ይልሻል። ስለዚህ ንያሽን ንያሽን አጥሪ ጥርት አድርጊ። እሺ
8ኛ እኔነቴ ሆይ ከአላህ ጋር ያለው አላቃሽ ተስተካከለልሽ እኔነቴ ሆይ ከአላህ ጋር ያለው አላቃሽ ግንኙነትሽ ከተስተካከለ ወላሂ ለችግሮችሽ ሁሉ መውጫ መፍትሄ ያለው። ብዙ ጊዜ ነገራቶች አንቺ ሳታስቢያቸው አላህ መስመር ያስይዛቸዋል። ልብሽ አዘንተኛ አልቃሻ ሲሆንም እንኳ ጌታሽ እንድትጠነክሪ ያደርግሻል። በቃ ብዙ ነገር። ስለዚህ ከጊዜሽ ጋራ ያለሽን ነገር አስተካክሊ። ሌላው በራሱ ጊዜ ይሳካል። 9ኛ ነፍሴ ሆይ የሰው ልጅ ነሽና ከጎንሽ የሆነ የኔ የምትይው ሰው እንዲኖርሽ ትፈልጊያለሽ? ካገኘሽ ደስ ይላል። ግን ይህ ካልተሳካልሽ እና አንቺ እንዳሰብሽው ካልሆነ አብሽሪ። አንቺ ራስሽን ችለሽ ሰው ነሽ። በአላህ እገዛ ትልቅ ተአምር መስራት ትችያለሽ። አላህን ከያዝሽ ጠንካራ ከሆንሽ የሚያጣሽ እንጂ የምታጭው አይኖርም። ማንተያሽ አላህን ከያሽ። 10ኛውና የመጨረሻው ነፍሴ ሆይ አደራሽን አደራሽን ነፍሴ ሆይ አደራሽን መሽቶ በነጋ ነግቶ በመሸ ቁጥር ነፍስሽን ከምቀኝነት አጥሪ። ምቀኛ የሰው ጥገኛ ነው፣ ራሱን ህይወት አይኖርም። ምቀኛ የሰው ጥገኛ ነው፣ የራሱን ህይወት አይኖርም። ምቀኛ ከሆንሽ አንደኛ ከአላህ የማይወደው ተግባር ነው። ሁለተኛ እነሱ ተኝተው አንቺ ስለነሱ እያሰብሽ እንቅልፍንም ሰላምሽንም ታጫለሽ። ሁለተኛ እነሱ ተኝተው አንቺ ስለነሱ እያሰብሽ እንቅልፍሽንም ሰላምሽንም ታጫለሽ። ከአንቺ ማግኘት የነሱ ኪሳራ እያስደስትሻል። ከአንቺ በደስታ ስትኖር ማለሽ ከአንቺ ማግኘት የነሱ ኪሳራ ያስደስትሻል። ከአንቺ በደስታ ከመኖር በላይ የነሱ መጥላት ያስደስትሻል። ስለዚህ ምቀኛ ከሆንሽ የሰው ጥገኛ ትሆኛለሽ እና የሰው ደስታ የሚያስደስትሽ መከፋቱ የሚያስከፋሽ አይነት ሰው ሁኚ። እሺ፣ ነፍስሽን ከሂሲድ ከምቀኝነት ባጸዳሽ ቁጥር ለሰው ቅን አሳቢ ትሆኛለሽ። እሺ ነፍሴ፣ እኔና ብዕሬ ይቀጥላል።